አለችው። አብርሽ አሁንም ደጋግሜ ነው የምነግራችሁ፣ ደጋግሜ እነግራችኋለሁ። አብርሽ ከሩታም ከሄርሜላ ጋርም መሆን አይፈልግም። ህይወታቸውን ነው የሚጫወትባቸው፣ እየቀለደባቸው ነው ያለ። ወይ ለቃቸው ወይ ይዛቸው። በቃ ሲርቁት ይቀርባል፣ ሲቀርቡት ይርቃል። በቃ ልክ እንደዛ ነው እየሆነባቸው ያለ፣ እየተጫወተባቸው ማለት ነው። ስለዚህ እናንተ ደግሞ አስረግጣችሁ ነገሩት፣ አንፈልግህም በሉት። ሩታም እንዴት ናችሁ? ደህና ናችሁ ወይ? አለው እኔ እግዚአብሔር ይመስገን። በያላችሁበት ሰላማችሁ ይብዛልኝ ቤተሰቦቼ። እንግዲህ ትናንት እንዳያችሁት የአብርሽና የሄርሜላ የሩታን ቪዲዮ እንዳያችሁት አቶ አበጋዝዬ ምን ነው አልክ? ኢትዮጵያ ውስጥ ያለው ወንድ እኔ ብቻ ነኝ፣ አንተ ነህ እንዴ ባለንትኑ እንደተባለው ሰውዬው ማለት ነው። እኔ ብቻ ነኝ አለ። የውሸቱ ውሸት። እንዴት ሰው ሲወጣ ከቤቱ ፓስፖርት ሳይዝ ወጣ? እንዴት ፓስፖርት ሳትይዙ ትኬት ሳትይዝ ሻንጣህን ብቻ እንደዚህ አድርገህ እያልክ ወጣህ? ጅንኑ አንተና ይሉ ጅንኑ። ኧረ እባክህ ምን አልክ? በእህቶቻችን ላይ እንደዚህ መቀልልባቸው። አብርሽ ስላልነህ፣ አብርሽ ጎበዝ፣ አብርሽ እንደዚህ ነው ስላልነህ ፀጉርህን እየተሰራህ መጣህ፣ እየተቆነንክ አንቺ ደመቁን እየመሰልክ መጣህ። ከመቼ ጀምሮ ነው ትሬንድ ያደረጋችሁት አንተና ቤል ደግሞ ሰሞኑን? እናንተም ሰው ሆናችሁ፣ እናንተም ተቀየራችሁ፣ እናንተም አራዳ ሆናችሁ። ውይ ይሄ አራድነት አይደለም ልንገርህ። ፀጉርህን በስፌት እየተደረገ የአቤል ፀጉር ረዝም ነው፣ ማርያምን ረዝም ነው የአቤል ፀጉር ማለት ነው። የአብርሽ ፀጉር ከየትኛው እንዴት በየትኛው ጣት ነው እንደዚህ ተጠቀለለልህ የተሰራው? እንዴት ነው እንደዛ ሊሰራ የቻለው? አልገባኝም። በሆነ ኬዝ ነው እንደዛ ሊሰራ የቻለው እና ወደዛ ከእንግዲህ በኋላ እንረግጥሃለን። እሺ እንረግጥሃለን። ካልፈለግ አልፈልግም ማለት ነው ያለብህ። ሌላ ሚስት አለችው አብርሽ። አሁንም ደጋግሜ ነው የምነግራችሁ፣ ደጋግሜ እነግራችኋለሁ። አብርሽ ከሩታም ከሄርሜላ ጋርም መሆን አይፈልግም። ህይወታቸውን ነው የሚጫወትባቸው፣ እየቀለደባቸው ነው ያለ። ወይ ለቃቸው ወይ ይዛቸው። በቃ ሲርቁት ይቀርባል፣ ሲቀርቡት ይርቃል። በቃ ልክ እንደዛ ነው እየሆነባቸው ያለ፣ እየተጫወተባቸው ማለት ነው። ስለዚህ እናንተ ደግሞ አስረግጣችሁ ነገሩት፣ አንፈልግህም በሉት። ሩታም ሄርሜላም አንፈልግህም፣ ገደል መግባት ትችላለህ በሉት። ይሄድ ይጠረግ። የታባቱም አይሄድም። ፓስፖርቱን በይዙበትም የትም አይሄድም። ሲጀመር ትኬት አልቆረጠም። ውሸታም፣ ምንም ትኬት አልቆረጠም። ገባችሁ አይደለ? ትኬት የሚባል ነገር አልቆረጠም። አውቆ ነው የሚያጭበረብራችሁ። ውሸታም። እንዴት ሩጦ መጡ? ካልቆረጥክ እንዴት ሩጠህ መጡ? ሲጀመር የሄዳችሁት በአንድ መኪና፣ እዛም በኋላ እዛ ላይ ድብድብ ምናምን ለኛ ይምሰል። ኧረ እባካችሁ ሁሌ እናንተ እኛን ፋራ ነው እንደምታደርጉት። ተው እንጂ አንዳንዴማ እኮ እኛን መረዳት ያለባችሁ። እኛ እያወቅን እኮ ነው ዝም ያልናችሁ እንጂ እማናቅ መስሏችሁ አይደለም። እስከ ዛሬ እማናቅ መስሏችሁ፣ ያልተናዳናችሁ መስሏችሁ፣ እውነታው ከጀርባ ያለው ነገር እማናቅ መስሏችሁ አይደለም። አብርሽ ሁለታችሁንም እንደማይፈልጋችሁ በደንብ አድርጎ ያስታውቃል። ለአብርሽ ሌላ ሴት ይዟል። ሲጀመር አውቆ ነው እንደሚጨመላለቅባችሁ። ሩታም ሄርሜላም መንቃት አለባችሁ። አብርሽ ልንገራችሁ አስረግጬ ዝም ብሎ ነው የሚጫወትባችሁ እንጂ አይፈልጋችሁም። ስለዚህ እናንተ ማድረግ ያለባችሁ ነገር ምንድነው ታውቃላችሁ? አብርሽን አንፈልግህም። በቃ እስከዛሬ ከጎንህ ነበርነ፣ እስከዛሬ ለምነህናል፣ እስከዛሬ በቃ ማድረግ ያለብንን ነገር ሁሉ አድርገናል። ከእንግዲህ በኋላ ግን ወገድ ሄደ ወደዛ በሉት። ማርያምን ምን አባቱ ያመጣል? ምንም አያመጣም። ምንም ሊያመጣ አይችልም። ምንም አያመጣም። እግዚአብሔርን ምንም አያመጣም። አመዳም ምን ነው እንደዚህ ካልተሽከረከርኩባችሁ፣ ካላስለመንኳችሁ፣ ካላንበረከኳችሁ፣ ተንበርክከው ለሁለት ቀለበት የኔ ነው የእሷን ቀለበት ነው የምትመርጥ እንዲሉ ነው እንዴ የምትፈልገው? አንተ እንደዛ እንዲሉ ነው የምትፈልገው? አንተ ማነህና? እነሱ እኮ ነው ሰው ያደረጉህ። ሩታም ሄርሜላም ያንተን ህይወት የቀየሩት ሁለታቸው ናቸው። ልንገርህ እና አቀለድባቸው፣ አትጫወትባቸው። በቃህ። እስከዛሬ ተጫወትክ፣ ሴትነታቸውን አረከስክ። ምን አልክ አንተ? ምንም ነገር እንዲተጀንነህ አፍህ በፕላስተር የተያዘ መስሎ ይሄን ጥያቄ መልስ ስትባል እያልክ በወጥመድ የተያዘች አይጥ መስለህ አንዴ ወደ እሷ ተፈጣለህ። አሁን ደግሞ ጭራሽ እንትን ብለህ እናንተ ምክንያት ነው ከሀገር መውጣት አለብኝ አላችሁ ኮሜንታተሮች። አብርሽን ተውት፣ አብርሽ ራሱን ያዳምጥ። አብርሽ ምንም አልሆነም።
እንዴ አብርሽ ምን ሆኗል? ሲጀመር አብርሽ ምንም የሆነው ነገር የለም። ስለዚህ ታውት ስቶፕ። ከፈለግ እንጦሮንጦስ የሚግባ ሲፈልግ ይሄድ፣ እግዚአብሔርን ይሄድ። ክረምቱ ምቹ ነው። ጎርፍ መግባት ትችላለህ። ምን ማለት ትችላለህ። የመን መሄድ ትችላለህ። የፈለከው ቦታ መሄድ ትችላለህ። ገባህ? እንደፈለገ መሆን ትችላለህ። የዚህን ያህል አጨብጫቢ በዛልህ መሰለኝ። አጨብጫቢ ስለበዛ መሰለኝ እንደዚህ የሚያሽቃብጥህ። አጨበጨበልህ ሰው ተጨበጨበልህ አይደለ? እንደዛ ነው። ስለዚህ ዋጋህን ታገኛታለህ። ዋጋህን ታገኛታለህ አብርሽ። የምታረጋቸውን ነገሮች እስካላቆምክ ድረስ ዋጋህን እንደምታገኝ በደንብ አድርገህ አንደርስታንድ ማድረግ አለብህ ብዬ ነው የማስበው፣ እንዳለ ማለት ነውና አበጋዝ የምታረጋቸውን ነገሮች ተጠንቀቅ። ሩታና ሄርሜላ እንደዚህ ብለው ማስጠንቀቂያ ከሰጡህ ትወድቃታለህ። አንፈልግህም አብርሽ፣ በቃን። ካንተ ጋር ብዙ ሄደን ብዙ ተራመድን፣ ለእኛ ሪስፔክት የለህም። ከእንግዲህ በኋላ ግን ከህይወታችን ውልቅ በልለ ንፍጥ አድርገን እንደ ቆሻሻ ሙከስ ጥለናሃል ብለው እንዳይጥሉህ ተጠንቀቅ። የዛኔ ማልቀሻህ ያንተ ይሆናል። እሺ እነሱ እንኳን እንባ አልወጣቸውም እስካሁን። አንተ ግን የዛኔ እያልክ እንዳትመጣብን ወዮልህ። እና ለማንኛውም ቤተሰቦቼ ሰብስክራይብ ማድረጋችሁን አትርሱ። እወዳችኋለሁ። ባይ። ሀሳብ አስተያየታችሁን ደግሞ ኮሜንት ላይ አስቀምጡ። እሺ